ሰላም ሰላም እንዴት ናችሁ? ዳናይት ነኝ። ያያችሁ ያላችሁት #ዳናይት ነው። በዛሬው #ዳናይት እንግዳችን እንግዲህ በሙዚቃ ስራው እጅግ ያስገረመንን የናፈቀንን የሙዚቃ ስራን ከፍ አድርጎ ይዞልን የመጣውን ወጣት ድምፃዊ ይዤላችሁ ቀርቤያለሁ። ተከታተሉት። እንኳን ደህና መጣህ አስቼ፣ ለሁለተኛ ጊዜ ተገናኘን። እንኳን በሰላም ቆየሽኝ። አዲሱ ስቱዲዮሽን ደስ ይላል። አመሰግናለሁ። ቴንክ ዩ። ስምህ ሲጻፍ አስቻለው ፈጠነ ወይም አርዲ ተብሎ ነው የሚጻፈው። አርዲ ማለት ምን ማለት ነው? አርዲ ያው ቻግኒ እንደ ሁለት ከፍሏት የሚሄድ ወንዝ ነው እና ዋና ወድ ነበር። ጓደኞቼ ናቸው አርዲ ያሉ። አንተና ጂጂ የአንድ አካባቢ ሰው ስለሆናችሁ ይመስለኛል ሙዚቃዎቻችሁ ላይ የምትጠራቸው ስሞች አሉ የምታስታውሷቸው። አያገሌ ትላላችሁ፣ ቴዋንትና ትላላችሁ። እስቲ ስለዛ አካባቢ ማህበረሰብ እስቲ ያስቃኘን። ምን አይነት ማህበራዊ ኑሮ ነው ያላቸው? በጣም የኔ ሙዚቃ ፍልስፍና ተጽዕኖ ጂጂ ናት። አሁን ዋጃሪው ጂጂ ናፈቀ የምትለው ምንም አይደለም። ጥቅምት መድኃኔዓለም ወይም ስጋዲ ሚካኤል ነው። እነሱ ቤት መጥተው ደገኛዎች ያርፋሉ። ደገኛዎች ሲያርፉ በቃ ያን ትዝታ ነው የተናገረችው። ቄስ ሞገስ አለ እናገኘዋለን። ሁሎች መጠሪያቸውን አያና ሁሎችን እናውቃቸዋለን። በጣም ወደው ሙዚቃ ነው። ውሃ ቁሉ ብትለው ምንድነው? በጣም ማወቅ ኮሎ ማለት ኮሎ የበሬ ስም ነው። ውሃ ኮሎ ነው እንዴ? ውሃ ቁሉ ይላሉ። ላይክ ኮሉ ሲገበሬው በጅራፍ እንትን ኮሉ፣ ጃሪ፣ ባዲ፣ ዳመና። አሁን ባዲ ቀንዱ ወደዚህ የሆነ በጣም ወደው ሙዚቃዋ ነው። እና እቺ ፓርት ግራ ትገባኛለች። ምንድነው ውሃ ቁሉ ምትል ይመስለኛል። ኮሉ የበሬ ስም ነው። እና ጃሪ አሁን ነጭ ነው ዝንጉርጉር ጥቁር የሆነ ሰው አለ በሬ ያለ አይደል? እሱ ጃሪ ይባላል። እና እኛ አካባቢ ስሞች የበሬ ስሞች ናቸው። ከክራር ውጭ የምትጫወተው መሳሪያ አለ? አዎ እንደ ቦክስ ጊታር፣ እንደ ክራሩ ባይሆንም ቦክስ ጊታር። የኢትዮጵያ የጊታር አጫዋወት ሁለቱ ክር የተለየ ነውና እንደ መስፍን አብተው ዘውዱ በቀለ የሚጫወቱትን አይነት እሞክራለሁ። ጊታርም ያው እንግዲህ ከሰጠሽኝ እድሉን እጫወታለሁ ማለት ነው በደስታ። እንዴት ይለያል ሰው ሳይጠላላ ለካስ ከተቢል ፍቅር ያስለቅሳል። ለካስ ከተቢል ፍቅር ያስለቅሳል። አብሬያት እያለሁ እምባይ ይፈሳል። የችግር ነገር እየጠፋም ለመላ እንዴት ይለያል ሰው ሳይጠላላ። ነይኔ ያገሬ ልጅ ያገሬ እከተልሻለሁ ያገሬ ሀገሬን ሳሚልኝ ያገሬ አደራ ብያለሁ ያገሬ ሺዋ ላይ ባስጠይቅ ያገሬ ገባች አልገሎ ያገሬ አይኗ የሚመስለው ያገሬ የብረት አለለው ያገሬ ሁሉ ላይ ባስጠይቅ ያገሬ ገባች አሉኝ ያሰብ ያገሬ ታይታለች ቆንጆ ልጅ ያገሬ ጎረቤት ተሰብሰብ ያገሬ ነይኔ ያገሬ ልጅ ያገሬ ነይኔ ያገሬ ልጅ ያገሬ አይ አንቺ ፍቅር
እንዴት አድርጎ ይገለጻል 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 ዲኤምሲ ሪል ስቴት በነፋሻማዋ ለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይንና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ የዋጋ ቅናሽ፣ የቤት ባለቤት መሆን ይችላሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ወንዝ ላይ ልጆች ሲዋኙ ብዙ ተንኮል መሰራራት አለ። ተንኮል ሰርተህ ታውቃለህ ወይ? ተሰርቶብህ ያውቃል ስትዋኙ? እኔ ዋና በጣም ነበር የምችልና አርዲ ወደ ትምህርት ቤት ሃይስኩል ስንሄድ ሁሌ እየዋኘን ነበር የምንሄድ። ሁለት ነው የመዋኛው ቦታ ያባለነ የውሃ ወፍጮ አካባቢ ላይ የነበረ መዋኛ ቦታ አለ እና ደግሞ በታችኛው መዋኛ ቦታ አለና እዛ ላይ በቃ ያው ወጣትም ህፃናት ስለነበርን እንደዛ ሰጥመን ወደ ውስጥ ገላቸው ምናምን እያየን የወንዱን የሴቱን እንትን ሙድ እንሳሳግ ነበር። ነክቼ የሆነ ነገር ውስጥ ለውስጥ በጣም እቆያለሁ ባህር ውስጥ እያየ በቃ በጣም በውስጥ እየሄድኩኝ እያየሁ በጣም ኢንጆይ ያደርግ ነበረ። ዋና በጣም ነበር ምችል። በጣም ዋና ኳስ ነው እንጂ ማልችል ዋና በጣም እችላለሁ። ቻግኒ መድኃኔዓለም አካባቢ ነው ያደግከውና ቤተክርስቲያን አካባቢ ማደግ ደግሞ የቄስ ትምህርት ልጆች ይማራሉና እንዴት ነው የኔታን አለንጋ አልቀመስክም ወይ? ያው የኔታ በጣም ደስ የሚሉ ናቸው። በአይን ነው እኛን በአይን ይቆጡናል፣ በአይን እኛ እናስተካክለናል። ቤተኛም ናቸው። አሁንም አሉ የኔታ ዘላለም ያው ሼፕ አድርገውናል። ያው የጥቅምት መድኃኔዓለም ታቦት ሲወጣ በዙሪያው ያሉ ገጠሮች ይመጡ ነበር ዲያቆናት እና ስንቅ ይዘው ይመጡ ነበር። ስንቅ ይዘው የሆነ ዛፍ ላይ ምናምን ይሰቅሉታል ስንቁን እና እኛ በዛ በዋዜማው ኮረጃቸው ምናምን እንሰርቅ ነበር እና ያን ነገር ይቆጡናል። ዘንድሮ እንዳታደርጉ ምናምን ብለው ማለት ነው። እስቲ ወደ ቻግኒ በደንብ ልመልስና የቻግኒ የገበያ ውሎ ምን ይመስል ነበር? እንዴት ነበረ ገበያ? የቻግኒ ቅዳሜ ነበረ ገበያው። በገበያው ያው ጉምዞች፣ ያገው፣ ማራው፣ ሽናሻው፣ ኦሮሞ ብዙ ይሰበሰብ ነበር። ደማቅ ገበያ ነው የቻግኒ እና በጣም ደስ የሚል ነው። ብዙ ቋንቋዎችን ብዙ አይነት ካልቸሮችን እንድታውቂ ያደርጋል ገበያው በራሱ። ቻግኒ ያደገ ሰው ብዙ ጊዜ ከሁለት በላይ ቋንቋ ይችላል የሚባል ነገር አለ። ስንት ቋንቋ ትችላለህ? ምንድነው እውነት ለመናገር ያው አማርኛና አገውኛ እናገራለሁ። ግን ሌላዎችንም ሽናሸኛም፣ ኦሮሞኛ፣ ጉምዘኛን ደግሞ ዘፈኑ ስለሚዘፈን ታቦታት ሲመጡ እዛው ዙሪያ ላይ 5 ኪሎ ሜትር ከሄድነ የጉምዞች ሰፈር ነው ማለት ነው። ካር ምናምን 5-6 ኪሎ ሜትር ዘፈኑን በደንብ አብረን ዘፍነዋለን እንጂ በጣም እንኳን ጎበዝ ተናጋሪ አይደለሁም እውነት ለመናገር። ግን ባህላቸውን ጠንቅቄ የተናገሩትን ደግሞ በመናገር እንደዛ አደርገዋለሁ ማለት የሽናሻንም የጉምዝንም እንደዛ ነው። በጣም ቋንቋውን የምናገረው ግን አማርኛና አገውኛ ነው። ስለ ትምህርት ቤት ቆይታ እናውራና ትምህርት ቤት እስከ 12ኛ ክፍል የተማርክ የትምህርት ቤት ቆይታ ምን ይመስል ነበር? የምታስታውሳቸው አስተማሪዎች፣ የክፍል ጓደኞች አሉ ወይ? መጨረሻውንና መጀመሪያውን ልንገርሽና አንደኛ ክፍል ጀምሮ ላይ ፊደል ያስተማረችን ከቆሎ ትምህርት ቀጥሎ እትዬ ኢትዮጵያ ትባላለች። አሁን ጥሮታ ወጣለች። አንደኛ ክፍል ያስተማሩት ታስታውሳለህ? አዎ እትዬ ኢትዮጵያ ናት አማርኛ ያስተማረች። ባለቤቷም ነው እርሻ መምህር ነበረ እና ሃይስኩል አንዲት እትዬ ማርያም እና ዳይሬክተራችን ብዙ ሁሎችንም አስታውሳለሁ። ስንት ናችሁ ቤት ውስጥ? እንዴት ነው አስተዳደጋችሁስ? 11 ነን። እኔ መሀል ላይ እኔ ማለት ነው እና 11 ናችሁ? 11 ሰፊ ፋሚሊ ነው። ሰፊ ፋሚሊ እዛ ያው እንደዛ ነው እንዳሆኑ አይደል? ሰፊ ፋሚሊ ነው እና አስተዳደጋችን ያው ጥሩ ነን ያደግን። እኔ አመሰግናለሁ ሰው እንዲወደኝ መጥፎ እንዳልመኝ ጥሩ አድርገው ነው ቤተሰቦች
የቀረጹኝ። አሁን ሆኜ ሳስበው በተለይ ጥሩ ሆነን ያደግነው። ትምህርቱ አለቀና ወደ ስራ ገባ። ጉሙዝ አካባቢ ካልተሳሳትኩኝ። እንዴት ነው እዛ ጉሙዝ አካባቢ መመደብህ ለህይወትህ ምን አይነት እድል ፈጠረልህ? በህይወቴ ያው ለህይወቴ ትልቁ ምዕራፍ እዚህ ገም ዙሪያ ጉደርጃዊ የሚባል ቀበሌ ማህበር ተመደብኩና እዛ ቀበሌ ማህበር በዙሪያው ጉሙዞች ይኖራሉ። አገዎች ነው ሙሉ ለሙሉ የሚኖሩና አካባቢው የጥበብ አካባቢ ነው። እኔ ደግሞ ዳብል ጉሙዞችን አገኘው። ጉሙዞቹ ላይ በቃ የጥምቀት የመስቀል ትልቅ በዓል ነው። መስቀል ስትሄጂ ጉሙዞች ጋር አገዎች ጋር ቅቤ በጣም መኸር ቅቤ እዚህ ትቀቢያለሽ ሌሊቱን ሙሉ። እኔ ቅቤ ተቀብቼ አላውቅም ነበር። አዎ በጣም አልወድም ቅቤ እና እዚህ ላይ ይቀቡሻል። ከዛ ማታ ጭፈራ ነው እና ጉደርጃው ያለ ያጨዋወት ያገው አጨዋወትም ዩኒክ ነው። እኔም ዛክ የሆነ አርት እንድላበስ ድፍን በቃ አንዱ አርሶ አደር ሲጫወት የሆነ ነገር በቃ አርቲስቲክ ነው። ጉሙዞቹም ደግሞ ዩኒክ ነው። እዛ የክርስትና ማስነሳው እና ደግሞ ይሄ ክርስትና ማነሳው ጉሙዞቹን የተለየ ደግሞ ብዙ እንትናቸዋል። ተዝካር ለምሳሌ ተዝካር አሁን ሌላ ኤሪያ ላይ በ40 ቀኑ እንደዛ ነው መስት አይደል ይደረግ። ጉሙዝ ግን የዛሬ 5 ዓመትም ሊያደርግ ይችላል። በጣም ትልቅ ነው። ትልቅ ዩጅ ነው። በጣም ተዘጋጅተው ብዙ በሬ አርደው ብዙ ነገር ዙምባራ ተጫዋች ከሪሞት ኤሪያ ተሰብስቦ አገዎችን በቃ የተለየ ነው ድባቡ። ብዙ በሬ ነው የሚታረድ። ሲዘጋጁ ዝግጁ ሲሆኑ ነው ተስካር የሚያወጡት ነው እንጂ በ40ኛው ቀን። አዎ በጣም እንደ ሌላም ካልቸራቸው ማሳያ ነው። ማንም ቀርጾት አያውቅም ኢትዮጵያ ውስጥ። ለምሳሌ አሁን አንቺ አሁን ጉሙዝ ብትሆኚ ወንድም ከሌለሽ በጣም አንቺን የሚያገባው በጣም ብዙ በሬ ጥሎ ነው። ሴት ልጅ ውድ ናት ጉሙዝ ላይ። ሴት ወንድም ካለሽ እኔ ሴት እህት ካለኝ ለወንድምሽ ይሰጠውና እህቴን አንቺን ደግሞ ይሰጣል ማለት ነው። መቀያየር ነው። ወንድም ከሌለው ግን ሴት እህት ከሌለው ቢያንስ 15-20 ከብት ይጠበቅበት። የሚቀይረው ነገር ስለሌለ በቃ የለም። ሴት ልጅ በጣም ስትወለድ ትልቅ ደስታ ነው የሚፈጠር። 5 ሴት ልጅ ከወለደ አንዱ ጉሙዝ በቃ በጣም ሀብታም ነው። በጣም ሀብታም ነው የሚሆን። እንደገና ወንድ ልጅ ደግሞ የጀግንነት አለው። ግን በሀብት ደረጃ ሴት ልጅ ስትመጣ ትልቅ እንትን ነው ለጉሙዝ። እና የጉሙዞችን ካልቸር የሽናሻዎችን አለ ቦሮ ሽናሻዎች በጣም እሱ ደግሞ ሌላ ነው። ጭምቦ ምናምን የሚባል ምግብ አለ በጣም እሱ ደግሞ ሌላ። ያን ካልቸር ሳስ የሚባል አለ። ሳስ ዱባክቻ ወንዙ ላይ ዱራ ማዶ ላይ ሽናሾች አሉ፣ ጉሙዞች አሉ። በጣም አሁን የሆነ ተምች ይሄ እህል ላይ መጥፎ ጊዜ ሲሆን የሚረጫል የምትረጫቸው እና ብዙ ሰው አይሄድም ነበር። እኔ በበቆሎ ይዘውኝ ይሄዱ ነበር 8 ሰዓት 9 ሰዓት ሄጄ ረጭቼ 3 ቀን 4 ቀን አድሬ ካልቸራቸውን እንትን ብዬ ተመርቄ በጣም ደስ የሚል ላይፍ ነው እሱ። አሁን ላይ ሙዚቃ በተለያየ ፍልስፍና እንድሰራው አድርጎኛል። ለወደፊቱ ነው ደግሞ የሚታይ እና ደስተኛ ነኝ እዛ በመመደቤ ምናምን አላብሳና። እዛ ነበር ዘፈን ምናምን የምትጫወትላቸው? ምን አለ መሰለሽ ማረሳው ሮብ ዕለት ሲመጡ የሆነ ሻይ ቤት አለ ለገጠር ትገቢያለሽ። ዘሆል ገበሬው ይጋብዘኛል። 2 በደለይስ ምናምን ግብርና ምናምን 50-60 ቢራ አጋበዝ ነበር ሮብ። እኔ ግን አልጠጣም። ያው 2 በላይ ነው። ከዛ ያኛውም 2-3 በየቀኑ ጓደኞች ጋር እያደረግን አያልቅም። በጋውን እንደተጋበዝኩ ነው። ጉሙዞቹ ምኖቹ ክረምት ደግሞ ጉሙዞች ክረምት ደግሞ ይቸግራቸዋል ጉሙዞቹ ማለት ነው። መስት ደግሞ መጋበዝ አለ። በጀሪካን አረቄ ትገዢና ታስቀምጫለሽ። ከዛ ያን እያረጉ ሴቶቹ ምናምን ጉሙዞች በጣም 2-3 ከጠጡ ሴቶች ሲስቁ አለማቸው በቃ ሌላ ድባብ ነው። በቃ እየዘለሉ ወደ ገጠራቸው ይሄዳሉ። ክረምት ላይ በጣም ይቸገር ነበር እና ዋጎም ጉሙዙም ትበዳደር ያለሽ
በከብት ይጣላል ምናምን በጣም ማህበራዊ ህይወቱን 3 ዓመት እዛ ላይ ነው በጣም እኔ ሰው አድርጎ እንትን ያለኝ። አስመኘኝ እኮ ሄጄ ለማየት ቦታውን። እንሄዳለን አንዴ ደመናው ሲለብስ ብርሃን ሲጠፋ ጨለማው ሲነግ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋቱ ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማው ሲደርስ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋቱ አመል ያለብኝ እኔ ሱሰኛሽ አይቼሻለሁ ውጭ አልጨርስሽ መውደድ ግሮ ልቤን ተኮሰው እኔስ የልግባ ደልረሰው መውደድ ግሮ ልቤን ተኮሰው እኔስ የልግባ የፍቅር ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ላሞጋግስሽ እንደ ዳዊት ሰኞ ማክሰኞ ሮብና ሐሙስ 40 ዓመት ሆነ አናቱ ዝለ ውሰለኝ መች ያስችለኛል ሲመሽ ሲነጋ አንቺን ይለኛል ውሰለኝ መች ያስችለኛል አንዴ ደግሞ የኢቲቪ ጋዜጠኛ መጥቶ ስለ ቲማቲም እርሻ ዘግቦ ነበር አይደል? ድሮ የት ነበር እሱ? ጉሙዝ ነው መርጦ ለማ እሱ ደግሞ ሁለተኛ ዳንጉላ የሚባል ቀበሌ ማህበር ተመደቡ። እሱ ነገር ነው እንግዲህ አሁን እሱን ጥሩ ነገር ነው ያነሳሽውና ምን አረኩ መሰለሽ ከባህር ዳር ዘር ምናምን አመጣሁና የቲማቲም የሽንኩርት ምናምን አሰራጨው። ከዛ ባንዴ ዳንጉላ የሚባለው ቀበሌ ማህበር ዘር ባንዴ በቃ ተለቀለቀ። ቻግኒም ደግሞ ከኛ እርሻ ላይ ወደ 60 ምናምን መደብ ሰራውና ቲማቲም እንደዚሁ ከገጠርም ከዚህም ማለት ነው። ከዛ በዛው ወቅት ቲማቲም 50 ሳንቲም 60 ሳንቲም ገባ ኪሎ። 50 ሳንቲም መቼ ነው? በቃ በዛ ባመረቱበት ወቅት ከዛ ቲማቲሙን እንደ ስፔን በቃ ተደባደብንበት ከሰርሁ ማለት ነው። እና በዛው ወቅት ኢቲቪ ኢትዮጵያ ቴሌቪዥን መጥተው ቀረጹት። የበራሴም ጥቅምት ዳር አካባቢ ነው ተተላለፈ። በኢትዮጵያ በቴሌቪዥን ለመጀመሪያ ጊዜ ታየው ማለት ነው። አሁን ወደ ወልዲያ ገብተናል። ወልዲያ ገብቼ ደግሞ የወሎን ካልቸር እስከ ስሪንቃ ድረስ ይሄድ ነበር። ሳንቃበር ብዙ በቃ ታቦታትን የወሎን እንግዲህ ጥሪ ነው ይሄ ሁላ። ቦክስ ጊታር አለኝ። እዛ የወልዲያም ጓደኞች የነበሩ ብዙ ነገር የወሎን ካልቸር እንዳውቀው 2 ዓመት አደረገ። ለሳምንት የሄድኩት ሰው 2 ዓመት። ወሎ ከባድ ነው ህዝቡ ማለት እንግዳ ተቀባይ ነው። ደስ ይላል። ሁሉም ብዙ ነገሩ ደስ ይላል። ሁሉ ረሃ የሆነ ህዝብ ነውና ተንከባከበኝ። እንደዛ ቆየሁና ካወኩ በኋላ አዲስ አበባ እህቴ ነበረች መጣሁ። አዲስ አበባ መጥቼ የሆነ ቢዝነስ ትሰራ ነበር። እሷ ጋር እየረዳኋት ቆየሁና ድሮ አንድ ቀለበቴ የሚል ዘፈን ነበረኝ እና ከዛ በፊት መጥቼ ነበር አዲስ አበባ ማለት ነው። ሙዚቃውን የሆነ አፕግሬድ እያደረጉ አንድ ቀን በአዲስ አበባ መጥቼ መዘጋጃ ቤት ወጥቷል ማመልከቻ የሚል አንድ አስቻለ ሀገር ፍቅር የሚሰራ እና የጉሙዝና የሽናሻ እና የተለያየ ብሔረሰብ ነው ሲባል ልወዳደር ብዬ ገባው። አለፉ መዘጋጃ። ከዛ እውነትም ይሄ ነገር ጥሪ ነው እንደዛ የሚያሽከረክረኝ ወይ እንትኑ ጥሪ ነው አልሁና መዘጋጃ ገብቼ
መዘጋጃ ደግሞ ይሄ ኦርኬስትሬሽን ባንድ ጋር አላቅምና ሪትም ላይ አንድ ነገር አስተማሩኝ ማለት ነው። ወደ 8 ዓመት 9 ዓመት ሰራው ማለት ነው መዘጋጃ። የማዘጋጃ ቤት ሙዚቀኞች ባለውለታዬ ናቸው ስትል ሰምቻለሁና እስቲ እንዴት ነው ያገዙ? አዎ ማለት እንደመጣው አላቅም። ይሄ እኔ የምለየው አሁን ብዙ ከወረዳ ከዞን ኪነት ይሰራሉ። እኔ ኪነት ሰርቼ አላቅም። መጥቼ እችላለሁ አልኩኝ፣ አስጠናው። እንደዚህ ነው እንደዚህ ያለው እንደ ሉፕም አድርገው ሙዚቃውን ባፈለኩ ቦታ እንድገባ አድርገው በጣም ኮች አድርገውልኛል። በጣም ዘሆል ሙዚቀኞች በተለይ ሰለሞን ኃይለማርያም ዘውዱ፣ በጣም ኪዳን የሚባል ኮሪዮግራፈር አለ። እሱ በቃ እየተቆጣ ነው እንዳባት እንትን የሚለን ቤቱ ዘሆል ጓደኞች ሁሉ ምክር አስተዋጽኦ አድርገውልኛል። በዚህ አጋጣሚ አመሰግናቸዋለሁ በጣም። ከሶሚክ ጋር ታሪካዊ የሆነ የሙዚቃ ቪዲዮ ሰርታችኋል። ካሲናው ጎጃም እንዴት ታሰበ? መጀመሪያ ግን ካሲናው ጎጃም ማለት ነው? ካሲናው ጎጃም ማለት ካሲና ያው እንጀራ ተጋግሮ የመጀመሪያዋ የምትጋገረዋ ካሲና ናት። እኔ ግን ከእሷን መግለጽ ሳይሆን ፍጥረት መጀመሪያ ፍላጋት መገኛ የወቶር ሞገድ ካሲናው ጎጃም ነው፣ ምድሪቱ ምጣድ ነው። የሰው ልጅ መገኛው እንደዛ ለመግለጽ ነው። እግዚአብሔር እንደ ምድር ምጣድ ሁና ሰውና ሲሰራው ጎጃም ላይ እንደዛ ካሲና የከሰነበት። ብዙ ጊዜ የማያውቁት ሀገር አይናፍቅም ይባላል። ግን ያው ጎንደር እንድትናፍቀን አድርገህ ነው የሰራኸው ሙዚቃውን እና እንዴት መጣል አንተ መጀመሪያ ሳትሄድ? እኔ ይኸውልሽ አንድ ቀን ነው የጥምቀት ወቅት ጓደኛዬን ኢንቫይት ያደርጉታል እዛ ጎንደር ዩኒቨርሲቲ እና እኔ ምን አለ ጎንደርን ባያት በጣም መወዳት ከተማ ናት ብዬ ቤት የገባሁና እንቅልፍ እኔ የሆነ ነገር ስጽፍና ዜማ ሊመጣልኝ ሲል ብቻህን ሁን ነው የሚለኝ ሰው። በጣም አልወድም፣ በቃ ምንም አልፈልግም። ከዛ ማታ ቁጭ ብዬ ልተኛ ብዬ ጸሎት ቤት አለኝ እዛ ጸሎት አድርጌ ልተኛ እምቢ አለኝ እንቅልፍ። እንዲህ ምንድን ነው 4 ሰዓት ምናምን ሆኗል። ከዛ ክራሬን አነሳሁት፣ ይህን ክራር ማለት ነው እና አምባሰል ላይ ነበር አስታውሳለሁ። አምባሰል ላይ ቅኝቱን ቀየርኩና የአምባሰል ማርኮራ ይወጣል በገመድ ምናምን ብዬ ተጫውቼ የጋሽ ካሳን ተሰማን ወደ ትዝታ አደረኩት። ከዛ የጎንደር ዘፈን ነው ላይ አረዳማይዳማ 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 እንዲያልኩ እያልኩ ይሄ ፍርስራ የጎንደር ግንቡ አለ አይደል? በጣም ደስ የሚል በጣም ያረጀ ይሄ ጎንደር ከለሩ አለ አይደል? እዛው መሀል የሆነች ሴትዮ ትታየኛለች። ወጣት ናት፣ ሽማግሌ ናት። ያቺ ጎንደር ናት። አሁን እንዝርት ምናምን ትፈትላለች። የሆነም የተዘበራረቀ እየመታው እኔ ስጫወት ክራር እየመታው ነው። ጎንደርን ለማምጣት ነው እንግዲህ የጎንደር ዜማ ምናምን። ከዛ እኔ የጎንደር ዜማ አለኝ አሁን ለወደፊት የሚወጣ ያልወጣ እሱ ነው የጎንደር ዜማ ያልበሜ ላይ ብዬ አሰብኩት። በእውነት እሱን ለመስራት ነው። ከዛ ግን ይሄ ነገር መጣና እስኪ ህህል በዛች ሴትዮ እንዝርት እየፈተለች ታለብስሻለች፣ አንቺን ታለብሳለች ልጆቿን። የእሷ ልብስ ግን ሰውነቷ ላይ የነተበባት ግን ደግሞ ውበት ያላት መሸነፍ ማቱ ደስ የምትል ፈገግ ያለች ሴትዮ። ወጣትም ልልሽ አልችልም፣ ሽማግሌም ልልሽ አልችልም። የተለያየች ፊት ያላት ፋሲል ግንብ ጋር የተጨበ እንትን ያደረገ ይሄ ጃን ተከል ዋርከው እንትን ይለኛል። በቄለሽ ጠጅ ቤት እንዴት ተዘበራረቀ ስሜት እንትን ይለኛል። ከዛ መጨረሻ ላይ ዘፈን ስትዘፍኝ የሆነ አንድ ሀሳብ ነው። እስኪ ህህል በል ጥቂት ባንቺ ቦታ አሉ። በዛች ሴትዮ አንጀት ውስጥ ጎንደርን ልግለጻት። እስኪ ህህል በል ጥቂት ባንቺ ቦታ ከአንጀትሽ ላይ ሁኜ ከልብሽ ላንዳፍታ
ብዬ በዛች ሴትዮ ጩኜ ጎንደርን ላንጎራጉርላት። ያቺ ታተይ እናና ምላት ምትፈትለው ዘመንን ነው፣ እንዝርቱ ዘመን ነው የሚሽከረከር። ጎንደር እዛው ላይ ናት። ልጆቿ ይለብሳሉ፣ ይሰደዳሉ፣ ይሄዳሉ፣ ምን ይላሉ። ጎንደር ትንሿ ኢትዮጵያ ናት። ጎንደር የኢትዮጵያ እናቶች እናት ናት። የሁሉ እናቱ ናት። በእኔ እንትን ነው ደግሞም አልወለደችም። ደግሞም በቃ የተለያየ ፎርሙላ መስጫት። ከዛ በዛች አንጀቱኝ ልጻፍ ነው። ከዛ ምን አረኳት እሷን እስኪ ልበል ብዬ ጻፉና በባልቴት ውበት ሁሌም ወይዘሪት። ባልቴት ውበት አላት ግን ወይዘሪት ናት። ማይነጥፍ ጅረት ጎሁ ለነጻነት አምላክ ኢትዮጵያን ሲከልላት የምሰሷን ስም ጎንደር አላት አልኩኝ። ከዛ የምሰሷን ስም ጎንደር አላት ብዬ እዛ ጋር አገናኘሁት። እንዳለች አለች ታተይ ሙሽሪት ሂያጂና መጪ እንደታዘበች ነው። እንዝርቱ ይሄዳል፣ መጪ ደግሞ ይመጣል አይደል? እንዝርቱ እንደታዘበች ጎንደር ግን አለች ብዬ ማታ ጻፍኩት። ከዛ ያቺ ሴት ኧረ በፈጠረህ አለች። መጣ ኧረ እንዲሁ በሞቴ ማጽናናትም መስሏት ነው እና ቀየረችው። ከዛ ውበቱን ዳሽን ተራራ ላይ ሄጄ ቁብ አልኩ። የዋልያ ቀንድ ሹርባቸው ጋር ፍልስፍና አረኩት። ሹርባቸው የዋልያ ቀንድ ፍሪሴት ሹርባ ነው አገናኘሁት። እንዲህ ያረኩት በ10 ሰዓት ምናምን ሌሊት አለቀ። ከዛ በአንድ ሌሊት ነው የጻፍኩት። የተወሰነ መጨረሻው ላይ የተወሰነ ግጥሞች ነው እንጂ እንትን ያለው በአንድ ቀን ነው ስንሰራው። ሶሚክ ሲሰማው አየው ነበር እንዲየሰማው ሳይሆን እንባው እንትናል። ሪትሙን ቀይሮልኝ አለ። ተሰራ፣ ተቀየረ። ጎንደር ሂደን 14-15 ቀን አድረን ተሰርቶ ሲወጣ ጥምቀት ጋር ሌላ በቃ ማለት እኔ ገርመኝ ነበር። አስታውሳለሁ በህይወቴ ተደስቼበት ማውቅ እሱ ቀን ነው። ማንም አያውቀኝም። ኮፍያ አድርጌ ህዝቡ እየጨፈረ የአርቲስቶች የሆነ ሆቴል አለ እዛ ወጥተው አይ ነበሩ የኔ ሲተው በአንድ ቀን በቃ ሰው ሽምድዶት እዛ ቁጭ ቤት ሰው አያውቀኝ እኔ እኮ ነኝ በቃ ባጃጅ የለ ምን የለ በየቦታው እንደዚህ ይላል። በህይወቴ ተደሰተ። ስለ ታላቁ የፊልም ሰው ስለ ፕሮፌሰር ኃይሌ ገሪማ አውራኝ እስቲ። እንዴት አለ የባለሙያ ናቸው? አባት ናቸው? እስቲ አጫውተኝ። የአድዋ ልጆች የሮማ ተኩላ የሚል 30 ዓመት በላይ የፈጀ ዶክመንታሪ ፊልም አለው። የዘመኑን በቃ ግማሽ እድሜውን በላይ አካባቢ የፈጀበት ማለት ነው። እና አባቴ ጋር ሰማይ ደጅ የምታረቅበት ነው። አባታቸውም ያው ጋር ከባድ ቁርኝት እንደነበራቸው ነው ማወቅ የቻልኩት። እና ያን ፊልም ማጀቢያ እንዲሰሩለት ብዙ ሰዎችን አናግሯል። ሰይፉ ላይ ኢንተርቪው ተናግረዋል። ጋሽ እርሳቸው ስትያቸው አይወዱም ተናግረው ነበር። እንዲህ ነው ግን እኔ የኢትዮጵያን ሙዚቀኛ እኔ አልችለውም ተውኝ ምናምን ብለዋል። ያችን እጄን የሚፈልግ ነበር እድሉን ባገኘው ምናምን እያሉ ከዛ ነብዩ ሲራክ ዘመዳቸው ነው እሳቸው አወራ ነው። ጋሼም ይዘው ቁጭ ብለዋል። እናትዋ ጎንደርን ጦቢያ ላይ በክራር መጫወታቸውን ጉርጉሮቼን ሰምተዋል። ግን ባህሪ ምናልባት ብለው ሰግተው ይሁን ብቻ በጊዜው አይልም ይሁን። ከዛ ግን አልበሙ አልቆ አድዋን ሰሙት እና አባይን። ከዛ በቃ ይሄ ልጅ ይሆናል ብዬ ወሰንሁ ነው የሚሉና ደወሉ። ልጅ አስቻለ እንዴት ነህ? ምን ምትረዳኝ ነገር አለ? እንድትረዳኝ ፈልጌ ነው። እኔ ደግሞ የምፈልገውና እውነት እኔን እሳቸውን አርክቼ ምናምን የሚለው በጣም ደስተኛ ነበር። በጣም ደስ አለኝ። አወሩኝ ምን አሉ። በጣም ተደሰትን። ከዛ መነሻ ሀሳብ ሰጡኝ። እንግዲህ 1-2 ምናምን ነው የጠበቁ። ከዛ ሰጡኝና አንድ ሙዚቃ ስልክላቸው በጣም ተደሰቱ፣ አለቀሱ። አይ እንግዲህ አስደስ ካለ ምናምን ብዬ 5 ላኩላቸው። ከዛ አልቻሉም፣ ደብዳቤ ጻፉ።
በቃ የልጅ አባቴን ተነሱ ቢሰማ ምናምን በቃ አይ ጥሩ ከሆነማ ብዬ ምን ማድረግ አለብኝ ብዬ የኢትዮጵያን ቅኝቶች ሁሎችም ማድረግ አለብኝ። የኢትዮጵያን ያዘፋፈን የምችለውን አሁን የአባውዴ ጉርጉሮ፣ መንዙማ፣ የተወሰነ ጌረርሳም ከደቡብ አርባ ምንጭ ሄጄ ያመጣሁት የጋሞ ሴቶች ጭፈራ፣ ዙምባራ ጨዋታ፣ በገና ዲያረኩና ወደ 13 ዘፈን ላኩላቸው። ከበዱ በቃ ተደሰቱ። ፊልሙ ኦልሬዲ ሳውንድ ውስጥ ገብቷል። 10 ሳምንት ነበር፣ ወደ 7 ሳምንት ሳውንድ እየተሰራ ነው። እስከ መስከረም ይወጣል ነው ያሉኝ እና ሶሚክ ጋር እና ፕሮፌሰር ኃይሌ ገሪማ ጋር በመስራቴ ሁሌም ፈጣሪን አመሰግናለሁ። ሁለቶቹም በቃ ሀብት ናቸው የኢትዮጵያ ተተኪና ዋናው እንደዛ ነው። ስለ ኮራ አዋርድ እስቲ ደግሞ አውራኝ። እየመራህ እንደነበር አስታውሳለሁ። ኮራ አዋርድ እየመራሁ ነበርና መጨረሻ ላይ አይ ቲንክ ስፖንሰር አላገኙም መሰል በዛ ሆነ የቆመ። እንዲህ በዚህ አጋጣሚ የመረጡኝን ያው እየተከፈለ ነው የሚመረጥ ብዙ ነገር የከፈሉልኝ የጥበቤ ወዳጆች በዚህ አጋጣሚ አመሰግናለሁ። ይቅርታም እጠይቃለሁ። ይቅርታው ምንድነው የኔ ችግር አይደለም፣ አዘጋጆች ነው አዘጋጆች ናቸው። ትንሽ አልተሳካላቸውም መሰል። ደቡብ አፍሪካ ነበር የሚደረገው፣ አልተሳካም። ሌላው ደግሞ ራስ አሞራው እንዴት ተሰራ? ሀሳቡ ከየት መጣ? እንግዲህ ራስ አሞራው ውብነህ ያው የተመሰከረላቸው አርበኛ ናቸው። የፕሮፌሰር ኃይሌ ገሪማን ማጀቢያ ሲሰራ ብዙ አርበኞችን ተጨማሪ አርበኞችን እንዳውቅ አድርጎኛል ሳነብ እና ግን ከዛ ሁሉ አንድ በጣም ተነግሮለታል ብዬ በጣም በትክክል አልተነገረለትም ታሪኩ ብዬ የሚቆጭ አንድ አሞራው ውብነህ የሚባል አርበኛ በጣም ዩኒክ ነው። ፊልም እኮ ነው አሞራው። አሞራው እኮ በቃ ጣሊያን ሲሄድ እሱም ሄሊኮፕተር ለመጣል ያደረገው ግብ ነው እና አሞራው የተባለ መጽሐፉ ላይ ብዙ እንትን አለ። ያሳዝናል። በጣም ነው የሚያስለቅስ የራስ አሞራው ታሪክ። በጣም በቃ የሰራው ጀብዱ ወደ መጨረሻ ማሟቱ ብዙ የሚገርም ነው ማለት ፊልም በቃ ፊልም ነው የሚመስል። ከዛ ያኛው ዜማ መጣልኝ፣ ጨረስኩት፣ ተሰራ። እናመሰግናለን ሰዋችን ላይ ስለቀረብ። አመሰግናለሁ። አንቺም እንግዲህ የኔ አክባሪ ነሽ። 2 ጊዜ ቀረበ አንዴ። ከዚህ በኋላ ደግሞ አብረን ኮንሰርቱን እንግዲህ አድማቂ ነሽ አንቺ። እሺ ችግር የለም። ይጋስ አለፈች ወዴት አገር ያችን ቆንጆ የኔ ፍቅር ዜራ ሳዩኝ ያካሄዷን እንድከተላት ልጅቷን ዳራው ስር ቆሜ ሳንጎራጉር መሸቀኑ ወዴት አማረ ሆዴ ተክኖ ሆዴ ፍምም አልወረደው እህል ከላይ ተቀብሎ ውሃ ያበረደው ላያስችል አይሰጥም ሰጪው ልቻለው ላያለምድ አይለምድም አልማጅ ልልመደው ላያገናኝ አይለየው እስከዛው ልልመደው አዙሮ ሲያገናኝ መተው ነው መቻል። እኔ ከፋ እንደ ጎንደሩ ደጉ የባብ ግልገል እንደ ተኩላ እንደ ውሻጅብ ያለ ፍርዱ ነግሳል። ቀን የሰመረለት ክፉ የባብ ዘንዶ ግልገል አንድ ገበታ ላይ ቀርቦ ማንዱ አብሮን ይጎርሳል። አንድ ገበታ ላይ ቀርቦ ማንዱ አብሮን ይቀምሳል። ጋሻሌ ካሁኑ ሲብሰው ይቆማል ዳግም እስኪሞላ መተው ነው መቻል። ሲመቃላ ዋዲ
ልከተላት ልጅቷን ዳራው ስር ቆሜ ሳንጎራጉር